አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ መደመጥ ያለባቸውን ሰበር እንዲሁም ወሳኝ መረጃዎችን ይዤ ቀርብ ያለው አብራችሁኝ ቆዩ። በቅድሚያ መረጃዎቹን ላስተዋውቃችሁ። ቀዳሚው መረጃ የሚሆነው የኢትዮጵያ ፌዴራል ፖሊስ ቴዲ አፍሮ ወይም ቴዎድሮስ ካሳሁንን በሚመለከት ዝርዝር መረጃ ሰጥቷል። ሰሞኑን በማህበራዊ ሚዲያዎች ላይ ቴዲ አፍሮ ስቱዲዮ ተዘረፈ፣ እንዲሁም የቅርብ ጓደኛውና ማናጀሩ በፌዴራል ፖሊስ ታስረዋል የሚሉ መረጃዎች ወጥተው ነበር። ፌዴራል ፖሊስም እነዚህን ጉዳዮች በተመለከተ ዝርዝር መረጃ ሰጥቷል። በሌላ መረጃ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ተደረገባቸው። ትራምፕና በርካታ ባለስልጣኖች በተገኙበት የእራት ግብዣ ላይ አንድ ግለሰብ ቢላና ሽጉጥ በመያዝ ጠባቂዎችን በርጫ ጥሶ ሲገባም ታይቷል። ዝርዝር መረጃዎችን ታደምጣላችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። በቅድሚያም አርቲስት ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ኢትዮሪካል አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እያደረሰ መሆኑ እየተነገረ ነው። ምክትል ማናጀሩን ጨምሮ የረጅም ጊዜ ቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ ሙዚቃ ስቱዲዮና ስራዎችን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸው ተነግሯል። የጀርመን ድምጽ ሬዲዮ ጣቢያም የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም መደብደባቸውን ገልጿል። ከተዘረፉት ውስጥም ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ አመልክቷል። እስካሁን ድረስ እየደረሱ ነው ስለተባሉ ጫናዎችና በስቱዲዮ ላይ የታጠቁ አካላት ተፈጽሟል ስለተባለው ዝርፊያም አርቲስት ቴዎድሮስ ካሳሁን በይፋ የሰጠው ቃል በማናጀሩ በኩል የሰጠው ማብራሪያም የለም። ቲክፋ ኢትዮጵያ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌዴራል ፖሊስን ጠይቄያለሁ ሲል ረፋዱን ዘገባ አውጥቷል። የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳንም አነጋግሬያለሁ ብሏል። ቲክፋ ኢትዮጵያ ምክትል ኮሚሽነር ሙሊሳ የፌዴራል ፖሊስ እንደዚህ አይነት ወንበድና አይሰራም፣ ስብዕናውም አይደለም የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከቴዲ አፍሮ ጋር የሚገናኙና ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና የፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክፋ ኢትዮጵያ ተናግረዋል። ህዝቡም ይሄን ይወቅልም ብሏል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉ ገልጸዋል። እኛም እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማሳያ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ይሄ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ፣ ያ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል። ህግ ጥሶ ከተገኘ እንደማንም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከሱ ጋር የሚገናኝ ምንም አይነት የምርመራ ስራ አልሰራንም ብለዋል። ዋናው ትልቁ ነገር ህዝቡም በደንብ ሊገነዘብ የሚገባው ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል። የጸጥታ ተቋሙ ወንጀል ከሰራ ማንም ሰው ይጠየቃል። የመንግስት አካል አመራርም ቢሆን በህግ በማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉ ተናግረዋል። ምክትል ኮሚሽነር ሙሊሳ አብዲሳ ከልከላ ተደርጓል ሲባል የነበረውም ውሸት ነው ያሉ ሲሆን ሁሉም መሰረተ ቢስ ነው። ይሄ ወይም ቴዲን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል። አርቲስት ሆኖ ሙዚቃ መስራት የፈለገውን አመለካከት የሚያዝ ህገ መንግስታዊ መብት ነው። ከዚህ ውጪ ያለ ማስረጃ ሰው የሚያዝበት ሂደት ፈጥረናል። ለዚህ ቴክኖሎጂ ተጠቅመን የትኛውም አይነት የምርመራ ስራዎችን እንሰራለን። የምንሰራቸውንም በግልጽ ለህዝብ እናሳውቃለን ብለዋል። ምክትል ኮሚሽነር ሙሊሳ
ሰው ሊታወቅ ይችላል፣ ወንድምህ ሊታሰር ይችላል አናውቅም፣ ጓደኛህም ሊታሰር ይችላል አናውቅም። ግን ይህ ሰው ከማን ጋር ይውላል ማን ነው ብለን አናስረም። የምንሰራቸው ስራዎች ሌጂቲሜት ናቸው። ፍርድ ቤት አቀርበን በስርዓት በጊዜ በቀጠሮ ጠይቀን እንመረምራለን። ይሄ የማስረጃ ጉዳይ ነው። ሂደታችን ይኸው ነው። ከዚህ ውጭ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱ ስለማያዋጣቸው ቢተዉት ጥሩ ነው ብለዋል። ከቲቲ ጋር በተያያዘ ጉዳይ ቀድሞ መጀመሩን ያነሱት አቶ ሙሊሳ መግለጫ ተከለከለ ተባለ። ምን ስለሆነ ሚስቱ ከዋለች ሚዲያ አላት፣ እሱ መስጠት አይችልም፣ ቤት ሆኖ መስጠት ይችላል፣ በሞባይል ስልኩ መስጠትም ይችላል። መንግስት ከለከለ የሚለው ከመነሻ መሰረተ ቢስ ነው። ለምን ይከለከላል? ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደላው ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉ አብራርተዋል። ከአርቲስቱ ጋር የተገናኘ እሱንም መሰረት የሚያደርግ ምንም ነገር ባልሰራነበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅ ጥሪ አቅርበዋል። የሰማነው ነገር የሚወራው ሁሉ እውነት አይደለም። ዛሬ ኤአይ አለ። ለምሳሌ የሙዚቃ መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር ሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይሄን ማመዛዘን አለበት። የነ ብርቱካንን ኬዝ ታውቃላችሁ። አምና ምን እንደሆነ ህዝቡ ከተረጋጋ በኋላ እውነታው ወጣ ሲሉ ተናግረዋል። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ላይ ይሄንን መከልከል አይችልም። መረጃ ተጠቃሚው ህዝብ ግን በደንብ ቆሞ ማሰብ አለበት። የትኛው ሰው የሚጠቅመው የሚለውን ነው እየለየ ሊጠቀም ይገባል ሲሉ ተናግረዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ተደረገባቸው። ትላንት ምሽት በአሜሪካ ዋሽንግተን ሂልተን ሆቴል በተካሄደ የዋይት ሃውስ ዘጋቢዎች የእራት ግብዣ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ታጥቆ የገባ ግለሰብ በቁጥጥር ስር መዋሉ ተነግሯል። በምሽቱ ራት ግብዣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እናም በርካታ የአሜሪካ ከፍተኛ ባለስልጣናት የተገኙበት ነበር። ፕሬዝዳንት ትራምፕ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ እንደሰሙም ተናግረዋል። አንድ የፖሊስ ኃላፊ ለኤኤፍፒ የዜና ወኪል እንደገለጸው ግለሰቡ ተኩስ ከፍቷልም ብለዋል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ ላይ ይገኛል ብለዋል። ተጠርጣሪው ኮል ቶማስ አለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመው ሰው ሲሉ ገልጸውታል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሳዋል ሲሉ ፕሬዝዳንት ትራምፕ ከጥቃቱ ከ2 ሰዓታት በኋላ ተናግረዋል። እራት ግብዣው ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ምክትል ፕሬዝዳንቱ ጄዲ ቫንስ፣ የመከላከያ ሚኒስትር ፔት ሄግሴት፣ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተው ነበር። በሀገሪቱ የደህንነት አካላት ላይ ጥበቃ የሚደረግባቸው ሁሉም ባለስልጣናት ከቦታው እንዲወጡ መደረጋቸውን ቢቢሲ ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጣቸው ያልኳቸው መረጃዎች እነዚህን ይመስላሉ። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።